ሰሞኑን ይህንን ፖስት በየሚዲያው ሲዘዋወር ያላየ አለ ብዬ አላስብም። የተሰጠውንም ኮሜንት ብዙዎቻችሁ ሰምታችኋል። ነገር ግን እኔ ዛሬ ስለዚህ ፖስት ላወራ ሳይሆን ብዙዎቻችን የማናስተውለው ወይም እየተለማመድ ነው የመጣውን ነገር አለ። እሱም የእግዚአብሔር ምሕረት ነው። እስቲ ያስቡት፣ ለ24 ሰዓት አይደለም ለአንድ ደቂቃ የእግዚአብሔር ምሕረት ባይሆን ምን እንሆን ነበር? ጠዋት መነሳታችን በእግዚአብሔር ምሕረት ነው። ሙሉ አካላችን ጤናማ መሆኑ፣ በሰላም ወጥተን በሰላም መግባታችን፣ ከተለያየ አደጋ እስቲ ያስቡት፣ ከመኪና በሉት ከነፍሰ ገዳይ በሉት ከዚህ ሁሉ መጠበቃችን እድል ሆኖ አይደለም፣ የእግዚአብሔር ምሕረት ነው። ግን ለመድነውና በእኛ ችሎታ የምናደርገው መሰለን፣ ምሕረቱን ረሳ ነው። አይገርምም? ሰው እኮ ደካማ ፍጡር ነው። ያለ እግዚአብሔር እርዳታ ምንም ማድረግ የማይችል ገንዘብ ቢኖርክ፣ እውቀት ቢኖርሽ፣ ውበት ቢኖርሽ፣ ዝና ቢኖርክ፣ ያለ እግዚአብሔር ምሕረት ምንም የለንም። ይህ ሁሉ ባዶ ነው። ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 22 ላይ ምን ይላል? ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅምና ይላል። እና ሁላችንም መውጣታችን፣ መግባታችን፣ መኖራችን ሁሉ እግዚአብሔር ምሕረት ነው። ለአንድ ደቂቃ እግዚአብሔር ምሕረት ቢኖር ምን ሊፈጠር እንደሚችል ሁላችሁም ራሳችሁ መልሱት። እስቲ ኮሜንት ላይ ጻፉ። እግዚአብሔር በምሕረቱ ከስንት ነገር እንዳስመልጣችሁ፣ በእናንተ ችሎታ ሳይሆን በእርሱ ምሕረት እንዳሳለፋችሁ፣ ሁል ጊዜ በእርሱ ምሕረት እየጠበቃችሁ እንዳለፋችሁ የሚያሳይ አንዳንድ ኮሜንት ጻፉ። እግዚአብሔር ምሕረት ከሁላችን ጋር ይሁን።